ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ሰላም ነው፣ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሳጎ አሰራር ነው። ስለ ሳጎ የሚያስፈልጉን ሳጎ ራሱ ይሄ ነጩ ዘብዝፌ ያለው ለአንድ 10 ደቂቃ እና ሄል የተፈጨ ሄል፣ ዘፈረን፣ የቤት ቅቤና ሱካር አዘጋጅቻለሁ። አሁን ይሄን ሱካራችን እናቀልጣለን። አነስ ባለ እሳት እስከ ቡኒ እስከሚሆንልን እንትን ከለር እስከሚይዝልን እናቀልጣለን እና አበረታቱኝ። ሼር፣ ሰብስክራይብ፣ ላይክ እንትና በኮሜንት አሳያታችሁን ጣፉልኝ እና ያው ሱካራችን ቀልጦልናል። አሁን ሳጎን እንጨምራለን። ዘፈረን እንጨምራለን። የዘፈዘፍነውን ዘፈረን ሄል አንድ ማንኪያ ነው፣ ትንሽ ማንኪያ ያፈላነው ውሃ እንትኑ አንድ ኩባያ ነው ሳጎ እና በእንትኑ ደግሞ 2 ኩባያ አፍልተናል። በለካነበት በብጭርቆ አንድ ብጭርቆ ሳጎ 2 ብጭርቆ ውሃ ማለት ነው እና ግማሹን ቅድም ስለጨመርኩት ነው። አሰርገን ነው የምናማስለው እንዳይቦካብን እንዳይሰባበሩ ነው። የመሰባበር ሳጎ ባህሪ ያለው እንከድነውና በኋላ እንገናኛለን። ያዘጋጀነው ቅቤ እንጨምራለን። ሰመን ማለት ነው። ጭስ ነው ሳይታየም እና ደርሶልናል። ያው የሚያምር ከለር ሆኖ ወጥቶልናል። ከላይ ሄል አድርጌበታለሁ። ያው በዚህ መልኩ ጨርሰናል ሳጎአችን እላችኋለሁ። ሀሳብ አስተያየታችሁ በኮሜንት ጣፉልኝ። እንደውም አበረታቱኝ፣ ሰብስክራይብ አድርጉኝ እላችኋለሁ።